ሰው በህይወቱ ብቻውን ሆኖ አያውቅ። በየትኛውም አጋጣሚ እኔ ይሄ የለኝም ማለት አንችልም። ሁሉ ተሰጥቶናል። አባት እናት የለኝም፣ መጋቢ የለኝም፣ ጠባቂ የለኝም ስንል እንዲህ ነው የሚሰማው። እግዚአብሔር እንዲህ እስከዛሬ ያሳለፍኳቸውንስ ይህንን ነው የሚያስበው። ማሳዘን አይገባም። እህት ወንድም የለኝም ብለን ደግሞ ልናዝን አይገባም። ጓደኛ የለኝም። በጣም ብዙ ወጣቶች፣ ብዙ ሰዎች የማማክረው ሰው የለኝም፣ የሚያየኝ ሰው የለም፣ የሚያስብልኝ ሰው የለኝም፣ አቤት የሚለኝ እንዴት ነህ ደህና ነህ የሚለኝ ሰው የለኝም፣ ብቻዬን ነኝ። ብዙ ወጣቶች፣ ብዙ ሰዎች የብቸኝነት ስሜት ይሰማል። የሚረዳኝ ሰው የለም። ስለዚህ እህት ወንድም የለኝም ብላችሁ አትዘኑ። እንደ እህት እንደ ወንድም ቅዱሳን መላእክት አሉ። ሁላችንም እኮ ጠባቂ መልአክ አለን፣ አብሮን ይኖራል። አስቡት፣ ሁሉን ነገር አብሮን ያለፈ ጠባቂ መልአክ። ሁላችንም የምንወደው የሆነ ቅዱስ የለም አለ? የለም። ለአንዳንዶቻችን ቅዱስ ገብርኤል፣ ለአንዳንዶቻችን ቅዱስ ሚካኤል ወይም እመቤታችን፣ ሁላችንም የራሳችን የምንጠጋው ገና ስሙን ስንሰማው ደስ የሚለን ወዳጃችን የሆነ ቅዱስ አለ። ታዲያ እነሱ እያለ ምን ብቸኝነት ስሜት? እንዴት ሆኖ ነው ብቻችን ምን? እስኪ አንድ ነገር እዚህ ምድር ላይ እግዚአብሔር የፈጠረው ለሰው ያልሆነ ነገር ነው፣ ከሰው በታች ያልሆነ። እንደዚህ ዘመን እንደዚህ ትውልድ አባቱን የሰደበ አባቱን የናቀ ትውልድ የለም። ታውቃለህ፣ ሁላችንን ወደ እግዚአብሔር ያቀረበን ችግሮቻችን ናቸው፣ ሐዘኖቻችን ናቸው፣ ጉድለቶቻችን ናቸው። እግዚአብሔርን መማፀን ስለሚፈልግ ስለሚያውቅ ከሞላልን እንደማንመጣ ያውቃል እግዚአብሔር። ጸልይለት ነገር ከሌለ የምንለምነው ነገር ከሌለ እዚህ እንደማንመጣ ያውቃል እግዚአብሔር። ገና ሳንነግራት የምትሰማን እመቤታችን አለች። ገና ከፊት ቀድሞ ጉድጓዳችንን የሚሞሉ ቅዱሳን መላእክት አሉ አብረው። ሁላችንም ወዳጅ አለ፣ ሁላችንም። እናማት በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። እንግዲህ በቤተክርስቲያናችን ትምህርት የተራራው ስብከት ተብሎ ከሚገለጹት ከወንጌል ክፍል ውስጥ ከማቴዎስ ወንጌል ምዕራፍ 5፣ ምዕራፍ 6፣ ምዕራፍ 7 እነዚህ ሶስት ምዕራፎች አባቶቻችን የተራራው ስብከት ብለው ይገልጹታል። ምክንያቱም ክርስቶስ በደብረ ዘይት ተራራ ላይ ሆኖ ቆሞ በጣም ብዙ ሺህ ሕዝብን ያስተማረውን ትምህርት በዚህ ሶስቱ ምዕራፍ ውስጥ ስለምናገኘው የተራራው ስብከት ተብሎ ይገለጻል። ከዚህ ውስጥ ምዕራፍ 5ን አንቀጸ ብፁዓን ከሚባለው ጌታችን ካስተማረው ከተናገራቸው ብፁዓን ናቸው ካላቸው አንዱን ጠቅሰን እንማማራለን። እነሱ የሚያውቁት እሱን ብቻ ነው። ስለዚህ ዛሬም ብንከተለው እንደሌላው ጊዜ ሳንለፋ ሳንወጣ ሳንወርድ ያበላናል ያጠጣናል ብለው ስለ ምግብና ስለ መጠጥ ብቻ የተከተሉት ሰዎች ነበሩ። ሊያነግሱት ሁላ ፈልገው ነበር። ይገርማቸዋል። ከየት ይገኛል እንደዚህ አይነት መንግስት? በራሱ በጀት ምግብና መጠጥም ይችላል። ስለዚህ ፈልገው ነበር። የተከተሉት ምግብና መጠጡን ነው። ጌታ የባረከው ጌታ ያበረከተው ደግሞ እንዴት እንደሚጥም አስቡት። ስለዚህ ያንን ጣዕም ቀምሰዋላ። እንዲሁ ተከትሎት በየቀኑ መብላት አምሯቸው ስለ ምግብና ስለ መጠጥ ብቻ ብለው ተከተሉት። ሁለተኞቹ ተአምራትን ፍለጋ ወይ በደዌ የተመቱ ናቸው፣ ወይ በደዌ የተመታ ሰው ሲፈወስ ማየት የሚፈልጉ ናቸው። ተአምሩን ብቻ ለማየት የሚመጡ ማለት ነው። ሙት ሲያስነሳ ለማየት፣ ሽባ ሲተረትር ለማየት፣ እውር ሲያበራ ለማየት፣ ድንቅ ነገር ለማየት ወይ ደግሞ ያ ድንቅ ነገር እነሱ ህይወት ላይ እንዲሰራላቸው ታማሚዎች በደዌ የተመቱ ሰዎች ናቸው ጌታን የተከተሉት። እነዚህ ሁለተኞቹ ናቸው። ሶስተኞቹ ደግሞ መልኩን ለማየት ነው። ያ ዝነኛው ኢየሱስ የተባለው መሲህ የተባለ የሚወራለት ክርስቶስ ምን አይነት መልክ ነው ያለው ብለው መልኩን ብቻ ለማየት የመጡ ሰዎች አሉ። አራተኞቹ አይሁዳን ናቸው፣ ፈሪሳውያን ናቸው። ስህተትን ፍለጋ ከንግግሩ ላይ የሆነ ስህተት ለቅመው ከሀገሪቱ መንግስት ጋር አጋጭተው ያው መጨረሻ ላይ እንደተሳካላቸው እሱን ለመስቀል ክፉ ነገር ስለሱ ለመናገር ዛሬ ምን ይሆን ምን ይናገር ይሆን ብለው ስህተቱን ብቻ ለመልቀም የመጡ ሰዎች አሉ። ከነዚህ ሁሉ ግን ትክክለኛውን መንገድ የተከተሉ በእውነት ክርስቶስን ለእውነተኛው ምክንያት የፈለጉት ትምህርቱን ቃሉን ለመስማት ብለው የመጡ ሰዎች ናቸው። እንግዲህ ዛሬ ጉባኤ ብሎ ተጠርቶ ከነዚህ ከአምስቱ ስለ አምስት ምክንያት ከተከተሉት ህዝቦች መሃል እኛ እግዚአብሔርን ለምን ፈልገ ነው እንደመጣን ጥያቄው ለራሳችን። አንዳንዶቻችን ለምግብና ለመጠጥ ነው፣ እግዚአብሔር ስለሚያደርግልን ብቻ ሁሉን ቻይ እንደሆነ ስለምናውቅ ይሄን ስጠኝ ለማለት ይሄን አሳካልኝ ይሄን አድርግልኝ ለማለት ብቻ ነው እግዚአብሔርን ፈልገው ለጥቅማችን ብቻ። እሱ ማሳያው እኮ ልክ ሲከለክለን ወይ ጸሎታችን አይሰማ ሲል እንዴት ፊታችን እንዳዞርንበት እናውቃለን። እና ለጥቅማችን ብቻ ምን ፈልገው ሰዎች አለን። እግዚአብሔር ይሁን ነገር ጠይቀ ነው ልክ እንደ ኤቲኤም ማሽን አይደል? ጸሎት የተባለ ካርድ እናስገባና የምንፈልገውን ብር የምንፈልገውን ሰክሰስ ስኬት እንዲሰጠን ብቻ ምን ፈልገው ሰዎች አሉ። አንዳንዶች ደግሞ ለታምራት ብቻ ይፈልጉታል። ቤተክርስቲያንን ለጸበል ብቻ የሚፈልጓት ሰዎች የሉ አለ።
ቅዳሴ የተቀደሰ በጓሮ በኩል የሚገቡ ከቅዳሴው ከኪዳኑ ከምንም ከቃለ እግዚአብሔሩ ከምንም የሉበትም። ጸበል ጉዳይ ላይ ግን በቃ ይችላቸው የለም። ለስጋዊ ፈውስ ብቻ ቤተክርስቲያን ይፈልጓት፣ ለስጋዊ ድህነት ብቻ። በእርግጠኝነት ብዙ ሰምተናል። ለዚህ ቤተክርስቲያን ላይ የነበሩ ወንድም እህቶቻችን አረን ወደ ሌላው ሄደው ምንድነው የሚሉት? ብዙ ገዳም ዞር ያለው እዛ ያላገኘው ድነት ግን እዚህ ምን አልኩኝ ብለው ይቺን ቤተክርስቲያን ጥለው የወጡ በጣም ብዙ ሰዎች አሉ። በጣም ብዙ ሰዎች። ስለዚህ ስጋዊ ድህነት ብቻ ነው የሚፈልጉት እነዚህ ሰዎች፣ ጤነኛ መሆን ብቻ፣ ከዛ በሽታ እንዲገላገላቸው ብቻ ነው እግዚአብሔር የሚፈልጉት። አለዚያ ጥለውት ይወጣሉ፣ ልክ እንደወጡት ሰዎች ማለት ነው። ስለዚህ ተአምራትን ፍለጋ የእግዚአብሔር ቃል ትዝ አይለንም። የሆነ አጋንንት ቡዳ ምናምን የሚል ወሬ ነው አብዛኞቻችን ደስ የሚል። ገሌ እንደዚህ ወጥቶላት እንደዚህ ወጥቶ እንዲለፈለፈ ምናምን የሚል ወሬ፣ ቃል እግዚአብሔር ላይ ግን የለም። እዚህ ገዳም ያለው ጸበል ለዚህ ጥሩ ነው፣ እዚህ ገዳም ያለው ጸበል በራሱ መጥፎ ሆኖ ነገር አይደለም። በእርግጥ ያድናል ለስጋዊ ድነት። ግን የቤተ ክርስቲያን የአንድ ክርስቲያን ዋና ዓላማ በስጋው ጤነኛ ሆኖ መኖር ማለት አይደለም። እግዚአብሔርን መፈለግ ያለብን ስለዛ ጉዳይ ብቻ አይደለም። በሽተኛ በሆነም አብሬህ እቆያለሁ፣ ድዊ በሆነም አንካሳም በሆነ እውርም በሆነ ከየትኛውም ጉድለቴ አንተ የጎደልክብኝ ይበልጣልና እግዚአብሔር አንተ ካለኝ ይበቃል፣ ኦርቶዶክስ ኮንኩ ይበቃል ብሎ መኖር ነው ክርስትና። በግድ ካልዳንኩ ብሎ ካልዳንኩኝ ይቺ ቤተክርስቲያን እውነተኛው ቀጥተኛው ሃይማኖት አይደለችም ብሎ መውጣት ምን ይሉታል? ስለዚህ እግዚአብሔር ለታምራቱ ብቻ የሚፈልጉት ሰዎች ነበሩ። መልኩን ለማየት የሚመጡ ሰዎች አሉ። ንስሐው ትዝ አይላቸውም፣ ስጋው ደግሞ ትዝ አይላቸውም። እንዲሁ የቤተክርስቲያኑ ውበቷን ለማየት ማህሌቱ ደስ ይላቸዋል፣ ቅዳሴው ዜማው ደስ ይለናል። ግን ከሚስጥራት ደግሞ አንካፈልም። ስለዚህ ለመልክ ብቻ ለመገኘት ብቻ ምን ሄድበት ስላጣን ብቻ እገሌ የሚባል መምህር እገሌ የሚባል ዘማሪ ይመጣል ስለተባለ ብቻ እንደው በሌላ ሰርክ ጉባኤ በማንኛውም ባዘቦት ቀን እንደዚህ ይሞላል። ይሄ ግቢ ሳንወሸሽ ይሞላል። ለምንድን ነው የመጣነው? እግዚአብሔርን ምን ፈልገን ነው የመጣነው? ስለዚህ መልኩን ለማየት ብቻም ከሱ ምንም አይፈልጉም። እስኪ ምንድን ነው የሚባለው ዛሬ እንደው ምንድን ነው የሚሰበከው ምንድን ነው የሚዘመረው ለማለት ብቻ ይመጣ ሰው ከልቡ ከእግዚአብሔር መማር የማይፈልግ ሰው። ሌሎቹ ግብዞቹ ስህተትን የሚፈልጉ ሰዎች ናቸው። እዚህ ጋር ከሚቆሙ ሰዎች ከሚያስተምሩት ከአባቶቻችን ከካህናት ከዲያቆናቱ ይሄው ዛሬ እንዲያርገው ለማለት ብቻ ጭራሽ አገልጋይ ሆኖ እንዲያረጋል ለማለት። እንደዚህ ዘመን እንደዚህ ትውልድ አባቱን የሰደበ አባቱን የናቀ ትውልድ የለም ታውቃላችሁ። ስለዚህ ስህተትን ብቻም ይፈልጋል። መጨረሻውና ልንሆን የሚገባው ደግሞ ትምህርቱን ፍለጋ ነው። ስለዚህ እነዚህ ሁሉ ሰዎች ስለ እነዚህ አምስት ምክንያት እነዚህ አምስት ገበያ ህዝቦች ስለ እነዚህ አምስት ምክንያት ክርስቶስን ተከተሉት፣ አብሮት ሆኑ። ክርስቶስ ግን ነገራቸው። አንቀጸ ብፁዓን ብሎ ቀጠለ። 9 ናቸው። እናንተ ቤት ገብታችሁ የማቴዎስ ወንጌል ምዕራፍ 5ን አንብቡት። እኔ አንዱን አንስቼ እንነጋገራለን። እግዚአብሔር በዛ ርዕስ ላይ አድሮ እንዲመክረን እንዲያስተምረን የሱ መልካም ፍቃድ ይሁንልን። የሚያዝኑ ብፁዓን ናቸው ይጽናናሉና አለ። ብፁዕ ማለት ንዑድ ክቡር የተመሰገነ የተወደደ ማለት ነው። ማዘን እንዴት ነው የሚያስመሰግነው? በጣም ብዙ ቦታ አታልቅሺ፣ አታልቅስ፣ አትዘኑ እያለ ክርስቶስን ሲያጽናና ታገኙታላችሁ። ታዲያ ምን አይነት ሀዘን ነው? ኋላ ለመጽናናት ዛሬ የዘኑ ያለን ሀዘን ምን አይነት ሀዘን? የሚያዝኑ ብፁዓን ናቸው የተመሰገኑ ናቸው። ምን አይነት ሀዘን? አባቶቻችን ያስተምራሉ። የሚገባ ሀዘንና የማይገባ ሀዘን አለ። እስኪ የሚገባ ሀዘን በሉ እና የማይገባ ሀዘን። አባቶቻችን በሁለት ይከፍሉታል። መጀመሪያው የማይገባ ሀዘን ነው፣ ልናዝነው የማይገባ ሀዘን ይናገራሉ። አባት እናት ሞተብኝ ብሎ ከመጠን ያለፈ ሀዘን አይገባም ይላሉ። ይሰማችሁኝ ነው? አዎ። ሁለተኛው እህት ወንድም የለኝም፣ ዘመድ አዝማድ የለኝም፣ ወዳጅ የለኝም ብሎ ማዘን አይገባም። ሶስተኛው ርስት ጉልት የለኝም፣ ንብረት የለኝም፣ እንደሌላው ሰው ቤት የለኝም፣ መኪና የለኝም፣ በዚህ ምድር የምኖርበት ማሸበርቅበት ነገር የለኝም ብሎ ማዘን አይገባም። ታዲያ እነዚህ ካላሳዘኑ በምን እንዘን? ሰው እንዴት አባትና እናቱን አጥቶ አትዘን ይባላል? ምን እንደሚሉ ታውቃላችሁ? እናት አባት የለኝም ብሎ ማዘን አይገባም። እንደ እናት እንደ አባት ቅድስት ሥላሴ አሉና። ማን አሉንና? ቅድስት ሥላሴ እንደ እናት እንደ አባት።
ለእናትም ለአባቶቻችንም ራሱ አባት የሆነው ራሱ እግዚአብሔር አለ። ሰው በዚህ ጉዳይ ሊያዝን አይገባም። ቅዱስ ዮሐንስ አፈወርቅም እንደሚል አንብላችሁ ምድራዊ ወላጆችህ ቢሞቱ እንኳን ሰማያዊ አባትህ ሕያው ነው። ፈጣሪ ብቻ ሳይሆን ጠባቂና መጋቢ ነው። ስለዚህ በስጋዊ ወላጆች ሞት ተስፋ እንደሌላቸው አትሁን። አባት እናትህን ብታጣ እንደ እናት እንደ አባት ቅድስት ሥላሴ አሉልህ። የሚመግብህ አለ። እስከ ዛሬ የሚያኖረን ራሱ እግዚአብሔር ነው። ማንም የለኝም ብላችሁ እንዳታስቡ። ከዚህ በኋላ ማዘን አያስፈልግም። እንግዲያውስ በሕይወት ያሉትን ከጠቀምናቸው ከተባለ እንደ ሌላው መጦር፣ ለአባቴ ለእናቴ ቤት መግዛት፣ መኪና መግዛት፣ ትልቅ ቦታ ደርሼ ማሳየት፣ ይሄ አይደለም ለእናት አባት ደስታ። እናት አባትን ወደ ስጋ ወደሙ ማቅረብ ነው ትልቅ ደስታ። ቢሞቱም አይቀጨንም። ከዛ በኋላ ያጣንም ማዘን አይገባም። እነሱንም እኛንም እንደ ልጅ ያኖረው ማን ነው? እግዚአብሔር። ስለዚህ እኔ እኮ እናቴ የለኝም፣ እናቴ እኮ ሞታለች፣ እኔ እኮ አባቴ የለኝም፣ አባቴ ሞቷል እያልን ልናዝን አይገባም። በእርግጥ ይሄ ራሱ እግዚአብሔርን ያሳዝነዋል። እስኪ ወላጆች ካላችሁ እንደው አንድ ምሳሌ ልስጣችሁ። ልጃችሁ ከሆኑ ጓደኞች ጋር ሲጫወት እናንተ እንዳላችሁ ሳያውቅ እኔ እኮ በቃ እያለ አባት እንደሌለው ሆኖ እናት እንደሌለው ሆኖ ብቸኛ ነኝ እኮ ማንም የለኝም የሚመግበኝ የለም ብቻዬን ነው የምኖረው እያለ ሲያወራ ብትሰሙት አታዝሙ? ምንድን ነው የምትሉት? እኔስ አይደል እኔ የት ሄጄ ነው? ልጆች የሌላቸው ታላላቅ ወንድምና እህት ከሆናችሁ አድርጋችሁ አስቡት። ማንም እንደሌለው እንደሚመግበው ምንም ሰው እንደሌለው አድርጎ ሲያስብ ከሰው ብትሰሙ ጎዳና ወጣ ቢባል ልጃችሁ እኔ የት ሄጄ ነው አባቱ አይደል? እግዚአብሔር እንደዚህ ነው የሚሰማ። አባት እናት የለኝም መጋቢ የለኝም ጠባቂ የለኝም ስንል እንዲህ ነው የሚሰማው እግዚአብሔር። እንዲህ እስከ ዛሬ ያሳለፍኳቸውንስ ይህንን ነው የሚያስበው። ማሳዘን አይገባም። እህት ወንድም የለኝም ብለን ደግሞ ልናዝን አይገባም። ጓደኛ የለኝም። በጣም ብዙ ወጣቶች ብዙ ሰዎች የማማክረው ሰው የለኝም፣ የሚያየኝ ሰው የለም፣ የሚያስብልኝ ሰው የለኝም፣ አቤት የሚለኝ እንዴት ነህ ደህና ነህ የሚለኝ ሰው የለኝም፣ ብቻዬን ነኝ። ብዙ ወጣቶች ብዙ ሰዎች የብቸኝነት ስሜት ይሰማል። የሚረዳኝ ሰው የለም። በዚህ እህት ወንድም የለኝም ብላችሁ አትዘኑ። እንደ እህት እንደ ወንድም ቅዱሳን መላእክት አሉና ሁላችንም እኮ ጠባቂ መልአክ አለን። አብሮን ይኖረ አስቡት። ሁሉን ነገር አብሮን ያለፈ ጠባቂ መልአክ አለ። ሁላችንም የምንወደው የሆነ ቅዱስ የለም አለ የለም? ለአንዳንዶቻችን ቅዱስ ገብርኤል፣ ለአንዳንዶቻችን ቅዱስ ሚካኤል ወይም እመቤታችን፣ ሁላችንም የራሳችን የምንጠጋው ገና ስሙን ስንሰማው ደስ የሚለን ወዳጃችን የሆነ ቅዱስ አለ። ታዲያ እነሱ እያለ ምን የብቸኝነት ስሜት ነው? እንዴት ሆኖ ነው ብቻችን የምንሆን? ሌሊት በምሽት የሚጠብቁንን መላእክት እያሉ አጠገባችን ሆነው እየጠበቁን በስንት ክፉ ነገር እያሳለፉን ብቸኛ ነኝ ብሎ ማሰብ አይቻልም። ምክንያቱም እንደ እህት እንደ ወንድም ማን አሉንና? ቅዱሳን መላእክት አሉንና። ገና ሳናወራው የሚረዳን እግዚአብሔር አለ። ገና ሳንነግራት የምትሰማን እመቤታችን አለች። ገና ከፊት ቀድሞ ጉድጓዳችንን የሚሞሉ ቅዱሳን መላእክት አሉ አብረው። ሁላችንም ወዳጅ አለ። ሁላችንም በየትኛውም አጋጣሚ ብቻችን ሆነን አናውቅም። ሰው በህይወቱ ብቻውን ሆኖ አያውቅም። ምክንያቱም ሁልጊዜ አብሮት ማን ስላለ? እግዚአብሔር ስላለ። እግዚአብሔርና ወዳጆቹ ቅዱሳን መላእክት አብረውን ስላሉ፣ ቅዱሳን አብረውን ስላሉ፣ ስለሚራሩልን፣ ስለሚያስቡልን፣ በሄድንበት ሁሉ ስለሚጠብቁን ማንም የለኝም ብለን ማሰብ አንችልም። ሁለተኛው ይሄ ነው። ሶስተኛው ርስት ጉልት የለኝም፣ ንብረት የለኝም። አረ ሁላችንም አሁን በዚህ ዘመን ሁላችንም ራሳችን እናወዳድራለን። በእኛ እድሜ ያሉ ሰዎች ሳይማሩ እንደኛ ሳይለፉ መኪና ሲይዙ ቤት ሲገዙ የምንመኘውን ህይወት ሲኖሩ አይተናል። በዚህ ሶሻል ሚዲያ ህይወት ያላየነው ነገር የለም በዚህ ዘመን። መቼ ነው እኔን ሰው የሚያደርገኝ ብላችሁ አታውቁም? መቼ ነው እኔ እንደ ሰው ደህና ነገር የሚኖረኝ ደህና ህይወት የምኖረው? አጠገባችን ያሉ ሰዎች በየቀኑ አዳዲስ ልብስ የሚለብሱ ሰዎችን እያየን ምናማር ሰዎች አለ፣ የምናወዳድር ሰዎች፣ ሁልጊዜ ናፍቆታችን ምድራዊ ስኬት የሆኑ ሰዎች አለ፣ የምናዘን ሰዎች አለ። ይህ የሚገባ ሀዘን አይደለም። ርስት ጉልት የለኝም ብለህ አትዘን። እንደ ርስት እንደ ጉልት መንግስተ ሰማያት አለች። ስለ አንተ ብሎ ያዘጋጃት መንግስተ ሰማያት አለች። ምንም የለኝም ማለት አንችልም። በተለይ ክርስቲያን ምንም የለኝም ብሎ ማዘን አይችልም። ምክንያቱም ምን ስላለው?
መንግስተ ሰማያት የማታልፍ ብልዝገት ማያጠፋት ሌቦች የማይሰርቁት አይደል? ማቴዎስ ወንጌል ምዕራፍ 6 ቁጥር 19 ላይ የተገለጸው ትዝ አይላችሁ? መዝገብህን በዛ አከማች፣ ሌቦች አይሰርቁትም፣ ብል አያዝገውም፣ አይጠፋም፣ አይተንም። ተስፋ ያለን ሰዎች ነን እኮ እኛ። መምር እንዲህ ተቸግረን ኖረን የምንሞት ሰዎች አይደለም፣ እንነሳለን። እግዚአብሔር በልብ ያልታሰበች በጆሮ ያልተሰማች በአይን ያልታየች ማንም አይቷት ሰምቷት አስቧት የማያውቀውን መንግስተ ሰማያት ሊያወርስን ቁጭ አድርጎልናል። አስቀምጦ ተዘጋጅቶ ይጠብቀን። ስለምን ታዝናላችሁ? በሚያልፈው በሚጠፋው ነገ መቃብር አብሮን በማይከተለው ነገር በቁሳዊ ነገር ሰው እንዴት ራሱን ይመዝናል? እናንተ እኮ የእግዚአብሔር ልጆች ናችሁ። እኛ እኮ የእግዚአብሔር ልጆች ነን። የንጉስ ልጅ ልዑል ልዕልት ነን እኮ እኛ። ስለዚህ በየትኛውም አጋጣሚ እኔ ይሄ የለኝም ማለት አንችልም። ሁሉ ተሰጥቶናል። ሰማዩ የኛ፣ ምድሩ የኛ፣ ፍጥረታት ሁሉ ለሰው ልጅ እንዲገዙ። እስኪ አንድ ነገር እዚህ ምድር ላይ እግዚአብሔር የፈጠረው ለሰው ያልሆነ ነገር ነገር ከሰው በታች ያልሆነ የሁሉ ነገር ገዢዎች ነን እኮ እኛ። ሁሉ የኛ ነው ስለማይጠቅመን እንጂ ያን የለመነውን የቃተትነውን የናፈቅነውን ገንዘብ፣ ንብረት፣ ሀብት፣ ዝና ቢሰጣን እንደምንጠፋበት ስለሚያውቅ ነው። ስለሚወደን እዚሁ ቤት ውስጥ እንድንቀመጥ ስለሚፈልግ። ቅድም እንዳልኳችሁ ሁላችንን ወደ እግዚአብሔር ያቀረበን ችግሮቻችን ናቸው፣ ሀዘኖቻችን ናቸው፣ ጉድለቶቻችን ናቸው። እግዚአብሔርን መማፀን ስለሚፈልግ ስለሚያውቅ ከሞላልን እንደማንመጣ ያውቃል እግዚአብሔር። ምን ጸልይለት ነገር ከሌለ ምን ለምነው ነገር ከሌለ እዚህ እንደማንመጣ ያውቃል እግዚአብሔር። ስለዚህ ጥቂት ያቆስለናል፣ ትንሽ ያጎልብናል። ስለሚወደን ስለሚያፈቅረን እንድንመላለስ ስለሚፈልግ በዚህ በመመላለስ ውስጥ እሱን እንድንወድና መንግስተ ሰማያት እንድንኖር ስለሚፈልግ ስለዚህ እንዳታዝኑ፣ በዚህ እንዳናዝን። ተስፋ አለኝ። በዚህ ምድር ብቸገር በሰማይ በሙሉ ደስተኝነት እኖራለሁ። አይምሮን የሚያልፍ ሰላም ሰጥቶኝ ከክርስቶስ ጋር በደስታ እኖራለሁ። ተስፋ አለኝ ማለት ያስፈልጋል። በየትኛውም መንገድ ራሳችሁ የበታችነት ስሜት እንዳይሰማችሁ። የእግዚአብሔር ልጅ ክርስቲያን ከምንም በታች አይደለም። ከምንም በታች ይኸውላችሁ፣ የጥሩ ህይወት መለኪያው የዚህ ዘመን የዚህ ምድር ስኬት አይደለም፣ ቁስ አይደለም። አንድ ሰው ተሳካልኝ፣ እኔ ስኬታማ ነኝ፣ የስኬት 5 መንገዶች ምናምን የሚሉ ነገሮች አትስሙ። ትክክለኛው ስኬት እግዚአብሔርን ማግኘት ነው። ክርስቶስን በፍጹም ኃይል በፍጹም ነፍስ መውደድ ነው። ይሄ ነው ስኬት። መንግስተ ሰማያትን የሚያስወርሰንን ስጋና ደም መቀበል ነው ስኬት። ከስረናል ካልሆነ የንስሐ አባት ከሌለን ንስሐ ማንገባ ከሆነ በየጊዜው ስጋው ደም ማንቀበል ከሆነ እኛ ነን የከሰርነው። መለኪያው ጥሩ ስልክ አይደለም፣ ዝነኛ መሆን አይደለም። በዚህ ዘመን ትልቅ ሰው የሚያስብለው ሀብታም መሆን አይደለም፣ ለቤተሰብ መድረስ እሱም አይደለም። በነገራችን ቅድም እንዳልኳችሁ ለቤተሰብ መድረስ ማለት መንግስተ ሰማያትን እንዲወርሱ መንገድ መሆን ማለት ነው። ሁላችንም እናልፋለን፣ ሁላችንም ይቆጨናል። የሰበሰብነው እንደ የደከምንበት ህይወት እግዚአብሔርን ያጣን ለምንም እኮ ነው። ታውቃላችሁ፣ እግዚአብሔርን ያጣነው ለምንም ነው። ለከንቱ ነገር ነግሮናል እኮ ሰለሞን። ሁሉን ይዞ ነገረን። ምን ያልነካው ምን ያልያዘው ነገር አለ? ንጉስ ነው፣ ዝነኛ ነው፣ የሌለው ነገር የለም እኮ። ግን የከንቱ ከንቱ ሁሉ ነገር ከንቱ አይደል? ንፋስ እንደመከተል ነው። ከኔ ተማሩ ሲል እኮ እንደ ሰለሞን እንኳን ንግስና ደረጃ ብንደርስ የመጨረሻው ስሜት ከንቱ እንደሆነ ማወቅ። የማይሰለቸው ብቸኛው ከያዝነው በየቀኑ የምናጣጥመው ነገር ግን እግዚአብሔር ነው። ዛሬ የሆነ ስልክ ብትይዙ ነገ የተሻለ ሰው ታያላችሁ። ዛሬ ጥሩ መኪና ቢንይዝ ነገ የተሻለ እናያለን። የሚያስቆጨን ደግሞ የሚያስመኝ የሰው ልጅ ምኞት ደግሞ አያልቅ። ብቸኛው እውነተኛው እርካታ እግዚአብሔርን ማግኘት ነው። ስለዚህ ርስት ጉልት የለኝም፣ እኔ ንብረት የለኝም፣ ዲግሪ የለኝም፣ ማስተርስ የለኝም፣ በእውቀትም ከምንም ከሰው በታች ነኝ ብላችሁ እንዳታውዝኑ። ሰው ክርስቲያን መሆኑ ብቻ ከፍ ያደርገዋል። ሰው እግዚአብሔርን መያዙ ብቻ፣ ቤተክርስቲያን መመላለሱ ብቻ። በዚህ ተስፋ እንዳትቆርጡ ምእመናን፣ በፍጹም እንዳታዝኑ። አልተፈቀደልንም ማዘን። ለዛ ነው የማይገባ ሀዘን ብለው አባቶቻችን ያስተማሩ። ስለዚህ አባት እናት የለኝም ብለን ማዘን የለብንም። እንደ አባት እንደ እናት ቅድስት ሥላሴ ስላሉ፣ እህት ወንድም የለኝም ብለን ማዘን አይገባንም። እንደ እህት እንደ ወንድም ማን ስላሉ? ቅዱሳን መላእክት ስላሉ።
ርስት ጉልት የለኝም ንብረት የለኝም ብለን ማሰብ የለብንም፣ ማዘን የለብንም። እንደ ርስት እንደ ጉልት ማን ስላለችን? መንግስተ ሰማያት ስለዘጋጀች። ሁላችንም በዛች ቦታ ይሰብስበን በእውነት አሜን በሉ። ታዲያ የሚገባው ሀዘን ምንድነው? የማይገቡት እንዲህ ከሆኑ የሚያዝኑ ብፁዓን ናቸው፣ የተከበሩ ናቸው፣ ንዑዳን ክቡራን ናቸው ያስባለው ሀዘን የትኛው ሀዘን? እሱን ትንሽ እንነጋገርና እንጨርሳለን። የመጀመሪያው የራስን ኃጢአት እያሰቡ ማዘን ነው። እስኪ የራስን ኃጢአት በሉ እያሰቡ ምን ማለት? እስኪ ለመጨረሻ ጊዜ በኃጢአታችሁ የተነሳ ያለቀሳችሁት መቼ ነው? መቼ ነው? ጌታዬን በድየዋለሁ እኔ ኃጢአተኛ ሰው ነኝ ብለን ለመጨረሻ ጊዜ ያዘነው የዛሬ ስንት ዓመት ነው? የታወቀ መቼ ነው ያለቀስነው? ለብዙ ነገር አልቅሰናል። ቅድም እንዳልኳችሁ መተን እግዚአብሔር ሆይ አትሰማኝም ብለናል። እግዚአብሔር ሆይ አልሰማሁም እኮ ብለን ግን አልቅሰን አናውቅም። ጌታ ሆይ ይሄን ነገር አትሰጠኝም ወይ ብለን አዝነን እናውቃለን። ጌታዬ እኔነቴን እኮ አልሰጠውም ኃጢአቴን አሳልፌ አልሰጠውም ብለን አዝነን ግን አናውቅም። ስለ ኃጢአታችን ካዘንን በጣም ብዙ ጊዜ ሆኖናል። ካለቀስን ምናልባት የሆነ ጊዜ የሆነ መዝሙር ስንሰማ ሊሆን ይችላል። እሱም በአጋጣሚ ነው ልባችን ተነክቶ። ይሄንን ጌታ ይሄንን ውድ ጌታ በመበደላችን ካዘንን ቆይተናል። ይሄው ምንም እንዳልተፈጠረን ውለን እንገባለን። ይሄው ምንም እንዳልተፈጠረ ተሳስቀን ተጫዋውተን ደግሞ አድረን እንነሳለን። እስኪ አንድ ጥያቄ ልጠይቃችሁ። እንደው አንድ ጓደኛችሁ አዝኖ ተክዞ ብታገኙት ዛሬ ምን ሆነ ነው ያዘንከው የተከዝከው ሲሉ ምን ይላሉ? ተውኝ እባክህ እንደው ከአባቴ ጋር ተጣልቼ ቤት አይደል እንደው ከእናቴ ጋር እኮ ተደባብሬ ትንሽ ደብሮኝ ነው ይላል። ሁላችንም የኔ ኤክስፒሪየንስ ነው። ከምንወደው ሰው ጋር ስንጣላ እንዴት እንደምንሆን እናውቃለን። ከሚወደን ከእግዚአብሔር ቃሉን ከተሰቀለልን ከክርስቶስ ጋር ተጣልተን ይሄው ምንም እንዳልተፈጠረ ነው የምንኖረው። ኖርማል ነው። ጠዋት ስራ እንገባለን፣ እንወጣለን፣ እንበላለን፣ እንጠጣለን፣ ከዛ መተኛት መነሳት ነው ምንም እንዳልተፈጠረ። ሰው እንዴት ከእግዚአብሔር ጋር ያለው ግንኙነት ተበላሽቶ በሰላም ይኖራል? ከአምላክሽ ጋር ሰው እንዴት ከፈጣሪው ጋር ተጣልቶ? አንድ አባት ምን ይላል መሰላችሁ? እግዚአብሔር ይቅርታ ሳያረግልህ ራስህ ይቅርታ አታርግ ይላል። የሰማችሁ ነው? እሱ ይቅር ሳይልህ ለራስህ ይቅርታ አታርግ። እኛ ሸፋፍነን ነው የምንኖረው። አዝነን አናውቅም በዚህ ጉዳይ። ግን የሚያዝኑ ብፁዓን ናቸው። ልክ እንደ አዳም ወዮልኝ ላለ፣ ልክ እንደ ቅዱስ ጴጥሮስ፣ ልክ እንደ ዳዊት ሌሊት ምንጣፌን በምን አረሳለሁ ነው ያለው? በእንባ ያረሳለሁ እኮ ነው። ሲያለቅስ አቤቱ እንደ ቸርነትህ መጠን ማረኝ እያለ ሲያለቅስ ስለ አንድ ኃጢአቱ ስንት ዘመን ያለቀሰው ቅዱስ ዳዊት። ጴጥሮስ አንዴ ለካደው አንዴ ለሰራው ስህተት እንዴት ነው ምርር ብሎ ያለቀሰው? አዳም ስንት ሺህ ዘመን ያለቀሰው። እኛ ግን ትዝ አይለንም። ቅዱስ ጴጥሮስ እኮ ተሰብሯል። ምስኪን ነበር እኮ ይወደዋል እኮ ፎክሮ ነበር። ሌሎቹ አሳልፈው ቢሰጡ እኔ ግን አሳልፌ አልሰጥህም አለ። እንደው ቅዱስ ጄሮም የተባለው አባት ጴጥሮስ ሆይ ሁላችንም አሳልፈን አንሰጥህም ብትል ምን ችግር አለ? እነሱን ዝቅ ራስህን ብቅ አረክ። ሁሉ ሳይክዱት ግን አንተ ካድከዋል። የፎከረለት እከራከርልሃለሁ ብሎ ሊይዙት ሲል ሰይፍ ያወጣው ቅዱስ ጴጥሮስ አንዲት ሴት አስፈራርታው ይሄን ሰውዬ አላውቀውም ብሎ ካዱ። 3 ጊዜ ካዱ። ያኔ ክርስቶስ በዓይኑ ንስሐ ሰጠው። ዶሮ ሲጮህ ተሰማው። ገብቶ ምርር ብሎ አለቀሰ። መቼ ነው እንዲሆን ነው? አሁን እኮ ተለማምደነዋል ኃጢአቱን። ያኔ ለመጀመሪያ ጊዜ ያንን ኃጢአት ስንሰራው ያለቀስነው እንባ አሁን ኃጢአቱን መደጋገም ጀመረን። ምንም አይመስለንም። በቃ ምንም እንዳልተፈጠረ እንመጣለን። ከዛ የተበደለው እግዚአብሔር እያለ ቀርበን ገና እንደ ተበዳይ ፊት ለፊቱ እንጮሃለን። በእውነት እግዚአብሔር ይቅር ይበለን ሁላችንም። አረጋዊ መንፈሳዊ ኃጢአቱን እያሰበ የሚያለቅስ ሰው ሙት ከሚያነሳ ሰው ይበልጣል። ሙት ማስነሳት የሥጋ ሕይወት ነው። ንስሐ ግን የነፍስ ሕይወት ነው። እና የራሳችን ኃጢአት በየቀኑ ማሰብ ምን ጀምሮ መቼ እኛ ረስተነዋል። ማር ይስሐቅ እኮ ተናግሯል። አንተ ኃጢአትን ስትረሳው እግዚአብሔር ያስብብሃል። አንተ ኃጢአትን ስታስበው እግዚአብሔር ምን ይልሃል? ይረሳልሃል በተቃራኒ። እኛ ግን ረስተን ነው የምንኖረው። ስለዚህ ወደ ንስሐ መግባት አለብን ምእመናን። እንግዲህ ዛሬ ምናልባት የመጨረሻ ቀናችን ይሆናል።
አንድ ቀን ስለ ኃጢአታችን ሳናዝን ሳናለቅስ ጌታ እኮ ይገባዋል እኮ ይሄ ሐዘን ይሄ እንባችን ይገባዋል። እስኪ በጣም የበደላችሁ ሰው ምንም እንዳልተፈጠረ መጥቶ ሰላም ቢላችሁ የሚሰማችሁ ስሜት ምንድን ነው? ህይወታችሁን ሚዝረብል አድርጉት አመሰቃቅሎት መጥቶ እንዴት ነህ ሲል ያለው አታፍርም እንዴ አንተ አይደል የሚባለው? እየሰማችሁኝ ነው? እየሰማችሁኝ ነው? ምንም እንዳልተፈጠረ መተን ሌላ ነገር እንጠይቀዋለን። ይኸውላችሁ እግዚአብሔር አስቀድመን ስለምንፈልገው ነገር ከመጠየቃችን በፊት እሱን ይቅርታ መጠየቅ አለብን። ጌታዬ ሆይ እንደ ተሞተለት ሰው መኖር አልቻልኩም። ይኸው በየቀኑ መበደለ በየቀኑ ነው ኃጢአት የምሰራው። ቅዱስ ዮሐንስ አፈወርቅ ምን ይላል መሰላችሁ? አንተ ድጋሚ አንድ ኃጢአት ስትሰራ የእሾህ አክሊሉ ላይ ጭንቅላት ውስጥ ገብተው ካሳመሙት ላይ ሌላ እሾህ እየጨመርክ ነው ይላል። ቆስሉን ድጋሚ በእንጨት እየነካው ነው፣ ድጋሚ እያሳመምክ፣ ድጋሚ እየሰቀልከው ነው። በየቀኑ ማለት ነው። ስለ አንድ ኃጢአት በዚህ ልክ ይሰማዋል ጌታ። ስለዚህ ራስን ኃጢአት እያሰቡ ማዘን ያስፈልጋል። ንስሐ መግባት ያስፈልጋል። ንስሐ መግባት ያስፈልጋል። እግዚአብሔርን ማሰብ ምን ሆኜ ነው እንደዚህ ሆንኩት? መቼ ነው በእንደዚህ አይነት ሱስ የተጣድኩት? መቼ ነው ከእግዚአብሔር በዚህ ልክ የራኩት? አንዳንዶቻንማ ጭራሽ አይገባንም እንላለን። አይ ቆይ አንዴ ስስተካከል ንስሐ እገባለሁ። እስኪ ቤተ ክርስቲያን በሉ ሁላችሁም ሐኪም ቤት ናት። ቅዱስ ዮሐንስ አፈወርቅ ነው ያለው ይሄን። እና አንድ ሰው ከውጪ ሆኖ ቆይ አሞኛል እና እንደዚህ የተከበረ ሐኪም ቤት ውስጥ አልገባም፣ ቆይ ሲሻለኝ እገባለሁ ይባላል? ስስተካከል ንስሐ እገባለሁ ማለት በዛ ልክ ሞኝነት ነው። የሚያስተካክለን ንስሐ ነው። መኑኝ ሰው የሚያረገን ስጋውና ደሙ ነው። ይሄ ህይወት ሄዶ ሄዶ የሆነ ቦታ ያቆማል። የሆነ ቦታ ያቆማል። የሆነ ቀን አይናችንን ጨፍነን ስንገልጥ በእግዚአብሔር የፍርድ ዙፋን ፊት እንቀርባለን፣ እንጠየቃለን። ለምን ኃጢአት ሰራ ሳይሆን ለምን ንስሐ አልገባህም እንባላለን። ያኔ ምን ልንመልስ ነው? ዛሬ እንዲህ ተደድረው የምናያቸውን ካህናት ማናገኝበት ቀን ይመጣል። ንስሐ እንዲህ ርካሽ እንደሆነች ከውድነቷ የተነሳ ገና እንደዚህ ርካሽ እንደሆነች ስጋው ደሙን ያለ ምንም ገንዘብ ያለ ምንም ልፋት እንደዚህ እንዳላገኘ እንዳልተለመንን ምን ለምንበት ቀን ይመጣል። ጌታ ብርሃኑን አጠፋዋለሁ ብሏል። አንድ ቀን ብርሃኑ ይጠፋል። ምናልባት ዛሬ ያየናትን ፀሐይ ነገ ላናየት እንችላለን። በካህን ፊት እንሸማቀቃለን። እንዴት ነው ይህን ኃጢአቴን የምናገረው? እመኑኝ ምእመናን፣ ከንስሐ በፊት ያለው መሳቀቅ ከንስሐ በኋላ ካለው ሰላም ጋር አይነጻጸርም። ፍጹም ልዩ ነው። ደግሞስ ዛሬ በእነዚህ ትሁት አባት ፊት ቁጭ ብለን ብንናዘዝ አይሻልም? እዛ በሰማይ ጌታ በመጣ ጊዜ በዓለም ሕዝብ ሁሉ ፊት ኃጢአታችን ከሚነበብ አንድ ንስሐ አባት አንድ ካህን ፊት ብንዋረድ አይሻልም? እሱ ይቀላል እኮ። ያ ኃጢአታችን ከተነበበ በኋላ መንግስተ ሰማያትን አናያትም። ስለዚህ የራስን ኃጢአት እያሰቡ ማዘን ያስፈልግ። ጌታ ሆይ ልብ ስጠኝ በሉ። ልክ እንደ ባለ ሽቷ ማርያም እንባ ስጠኝ። ውዳሴ አምላክ የተባለ ጸሎት አለ፣ ፈልጋችሁ ድገሙት። እሱ በየቀኑ የንስሐ ጸሎት ቅዱስ ጳውሎስ። ስለዚህ የነፍሴን ጥቁረት ያነጻት ዘንድ የንስሐ እንባ አድለኝ እያላችሁ እግዚአብሔር ለምኑት፣ እንለምነው። ያቺ እንባ ሰው ታረጋናለች። ያቺ እንባ ታነሳናለች። ያደፈውን ሰውነታችን ያደፈችውን ነፍሳችን ታጥብናለች። በእውነት ለንስሐ እንባ እግዚአብሔር ሁላችንም ያብቃን። ሁለተኛው ስለ ባልንጀራ ኃጢአት ማዘን ነው። ይህ እንግዲህ ብዙዎቻችን ማንስማማበት ነገር ደግሞ ከራሴ ማለፌ ሰውን ላስብ ወይ ስለ ባልንጀራ ኃጢአት ማዘን ያስፈልጋል። ሁላችንም የምናውቀው አብሮን ኃጢአት የሚሰራ አብሮን እንኳን ባይሆን ኃጢአት የሚሰራ ሰው እናውቃለን። ስለ እያንዳንዱ ስላየነው ሰው እንጠይቃለን። በነገራችን ስለ እያንዳንዱ ቤት ዛሬ ጥለናቸው ስለመጣን፣ ዶርም ጥለናቸው የመጣን፣ ሰፈር ጥለናቸው የመጣን ስለ ጓደኞቻችን ስለ ቤተሰቦቻችን እግዚአብሔር የት አለ ይላል። እግዚአብሔር ከሞላ ወንበር እኮ የጎደለውን ወንበር እኮ የሚቆጥረው የት አሉ ነው የሚለው። ሁላችንም ከዚህ ጉባኤ በኋላ ቤት ስንመለስ የምናገኛቸው ሰዎች አሉ። አንተ መቼም አትሄድም አይደል ምናምን ብለን የምንፈርድባቸው ወይ ድንጋይ ላይ ቁጭ ብሎ የምናገኛቸው የሆነ የማይሆን ቦታ የምንገጣጠማቸው ሰዎች አሉ። እግዚአብሔር ስለነዛ ሰዎች ይጠይቀናል። ትንቢተ ሕዝቅኤል ምዕራፍ 33 ቁጥር 8 ገብታችሁ አንብቡ። አንድን ኃጢአተኛ አንተ ሰው ተው ከነ ኃጢአት ትሞታለህ ባትለው ያም ኃጢአተኛ ከነ ኃጢአቱ ቢሞት
የዛን ኃጢአተኛ ደም ከእጅህ እፈልጋለሁ ይላል። ከማን? ከኛ ስላየናቸው ብቻ፣ ስላልነገርናቸው ብቻ፣ ተው ተመለሱ ስላልናቸው ብቻ፣ ተው ከና ኃጢአትህ ትሞታለህ፣ ተው ዳን ስላልናቸው ብቻ እኛ እንጠይቃለን። በዛ መንገድ ያሳለፉ የነዛ ቤተሰቦች ልጆች ያረኩ ጓደኛ፣ ወንድም፣ እህትህ ያደረኳቸው እኮ አንተ የተገባህ ለመቅረብ የተገባ ሰው ስለሆንክ አይደለም፣ እነሱ እንድትመልስበት። ሁላችንም የእግዚአብሔር አገልጋዮች ነን። ሰዎችን ከሰዎች ከእግዚአብሔር ለማስታረቅ የተላከ መልእክተኞች ነን። ይሄን ማሰብ አለባችሁ። ቃለ እግዚአብሔር የሰባኪ የካህናት የዘማሪያን ኃላፊነት ብቻ አይደለም፣ የምእመናን የእናንተም። እግዚአብሔር በሕይወታችሁ ድንቅ አድርጎላችኋል አላደረገላችሁ? ይሄን ለመመስከር እንኳን በቃ ይተናነቃችኋል አይደል? እግዚአብሔር በሕይወታችሁ ቸርነት፣ ፍቅር ድንቅ አድርጎላችኋል አላደረገላችሁ? ይሄንን መመስከር እኮ ነው ቃል እግዚአብሔር። ተስፋ የቆረጠውን ወንድምህን ሄደ አንተ ያኔ ተስፋ በቆረጥክበት ዘመን በጨለማው ጊዜ እማያልፍ የመሰሏችሁ ቀናቶች እነዛ ሰው ጠላኝ፣ ማንም አይወደኝም፣ እግዚአብሔርም ትቶኛል ያለበትን ጊዜ እግዚአብሔር አሳልፎናል አላሳለፈም? ስለዛሽ ቀን ብለን ምስክር መሆን አለብን። እኔን ያሳለፈ እግዚአብሔር አንተንም ያሳልፋል። ወንድሜ ተው፣ ተስፋ አትቁረጥ፣ እንዳይመስልህ ማለት ያስፈልጋል። ብዙ ወጣቶች ራሳቸውን እያጠፉ ነው። ምእመናን ብዙ ወጣቶች ተዉ። ስንቴ ዛሬ እኮ ደህና ነበር፣ ዛሬ እኮ እየሳቀ ነበር ያልናቸው ሰዎች በነገው ራሳቸውን ሰቅለው እያየን። ብዙ ወጣቶች ማሰብ ማዘን ያስፈልጋል፣ መጸለይ ያስፈልጋል፣ ማልቀስ ያስፈልጋል። ለዚህ ትውልድ ማልቀስ ያስፈልጋል። ምእመናን እግዚአብሔር ፊት ቆመን ጌታ ሆይ ይህን ትውልድ ታደገው ማለት ያስፈልጋል። በዓለም ሬንጁ ልንገራችሁ። እኔና እናንተ ቁጭ ብለን እንደዚህ በምንወያይበት በአንድ ደቂቃ ውስጥ በኢትዮጵያ በተሰላው ጥናት 12 ሰው ራሱን ያጠፋል። ኢትዮጵያ ብቻ ነው የምላችሁ። እንደ አፍሪካ 72 ሰው በአንድ ደቂቃ ውስጥ ነው። እስካሁን ስንት ደቂቃ ነው የቆየው? አይዞ የሚላቸው አጥተው፣ ተስፋ የሚሰጣቸው ሰው አጥተው፣ ምንም እኮ አይጠበቅም። እግዚአብሔር አለ የሚለው ቃል እኔ ያለሁልህ ችግር የለውም የሚል ቃል አጥተው። ደግሞ እኮ ስሜቱን እናውቀዋለን እኮ እኛም እኮ በዛ ህይወት አልፈን እናውቃለን። እኛም ተስፋ ቆርጠን እናውቃለን አይደል? እግዚአብሔር እንዴት እጁን ሰዶ ጎትቶ ከዛ ጨለማ እንዴት እንዳወጣ ልትረሱ ነው? ይረሳል ያ ጊዜ? አያልፍም። በቃ ሞት ነው አማራጭ። እንዲሆኖ ከመኖርስ መሞት ይሻላል ያልንበትን ጊዜ ይሄው እግዚአብሔር አሳልፎን ቁጭ ብለን እየተያየን እኮ። እነዛ ሰዎች ይሄ መጽናናት አይገባቸውም ወይ? አያሳዝኗችሁም ወይ? ስለዚህ ስለ እያንዳንዱ ሰው እግዚአብሔር ይጠይቀናል። ወንድምህስ ይላል። ለብቻችን የምንኖር ሰው መንግስተ ሰማያት የለም። ምእመናን ማወቅ አለባችሁ። እህትና ወንድሞቻችን እንጠየቃለን። ስለ እያንዳንዱ ሰው ነፍስ እንጠየቃለን። ምናልባት ይሄን ስል በውስጣችሁ ጥያቄ ተፈጥሮ ይሆናል። እኔ መቼ ተመልሼ፣ እኔ መቼ ተስፋ አድርጌ፣ እኔ መቼ ሰው ሆኜ ነው ሰውን ለቃለ እግዚአብሔር የምነግረው ተስፋ የምሰጠው ካላችሁኝ፣ እኔ እስከ እናንተ ተሽዬ ነው ወይ እዚህ የቆምኩት? አይደለም ይመስላችኋል? አገልጋዮች የምንባል ሰዎች ከእናንተ በጣም የተሻለን ሰዎች ይመስላችኋል? እንዳይመስላችሁ። ከእግዚአብሔር ምሕረትን ለማግኘት ነው። ቅዱም ቅዱስ ጴጥሮስ ነግሬያችኋለሁ እኮ ምርር ብሎ ካለቀሰ በኋላ አልተመለሰም። ተስፋ ቆረጠ። ከዚህ በኋላ አሳ ላጠምድ እሄዳለሁ አለ። እስቲ ከዚህ በኋላ በሉ። አይ ሁላችሁም በሏ። ይቺን ቃል ሁላችንም በህይወታችን ብለናል አይደል? ከዚህ በኋላ ነው ቤተክርስቲያን አንመጣም። አገልጋይ የነበርን ብዙ ሰዎች አለን። ሰንበት ተማሪ ነበርን። ትልቅ ኃጢአት ስንሰራ ከእግዚአብሔር ስንቅ በራሳችን አፍረን ከዚህ በኋላ ይሄንን ነገር አላደርግም ብለን የወጣን ሰዎች አለን። ቅዱስ ጴጥሮስ ሄደ፣ አሳ ማጥመድ ጀመረ። 3 ዓመት ሙሉ ስለ ክርስቶስ ብሎ የተወውን አሳ ማጥመድ ተመለሰበት። ሲያጠምድ ግን አየው። እየዋኘ ሄደ። ውሃ ውስጥ ገብቶ አገኘው ክርስቶስ። አንገቱን ደፋ። የዮና ልጅ ስምዖን ሆይ ትወደኛለህ ብሎ ጠይቀው። ጌታ ሆይ እንደወድስ አንተ ታውቃለህ። እንግዲህስ ጠቦቶችን ጠብቅ ብሎ ኃላፊነት ሰጠው። ታምናላችሁ? ለኃጢአቱ ስርየት፣ ለኃጢአቱ ይቅርታ ምላሹ አገልግሎት ነው። የጴጥሮስ የሥራ ልምድ እኮ መካድ ነበር አይደል? እየሰማችሁ ነው? አሁን እንደው ብር በመዝረፍ የሚታወቅ የሆነ ሰው ገቢዎች ይቀጠራል። እየሰማችሁ ነው? ሲክድ ገና ከካደ በቀናት ያለፈው ቅዱስ ጴጥሮስ ግን በሁላችንም ላይ ተሾመ፣ ካህን ሆነ።
ስለሚገባን አይደለም። አገልግሎት ምህረት ስለሆነ እግዚአብሔር ይቅር እንዲለን። ያዕቆብ መልእክት ምዕራፍ 5 ቁጥር 19ን ተመልከቱ። ወንድሞች ሆይ ከእናንተ አንዱን ኃጢአተኛ የሚመልስ ቢኖር ነፍሱን እንዲያድን የኃጢአቱንም ብዛት እንዲሸፍን እወቁ ብሏል። አንድ ሰው በእኛ ምክንያት ንስሐ ሲገባ እኛ ነፍሳችን እናድናለን። አንድ ሰው ወደ እግዚአብሔር ሲመልስ የኛ ኃጢአት ብዛት ይሸፈናል። ስለዚህ ለራሳችሁ ብላችሁ እግዚአብሔር እንዲምረን ብለን እንዲታረቀን። ምክንያቱም ይኸውላችሁ ለእግዚአብሔር ከሰው በላይ ልንሰጠው የምንችለው ስጦታ የለም። ለእግዚአብሔር ሰማይን ስጡት አይበቃውም። ለእግዚአብሔር ምድርን ስጡት አይበቃውም። ለእግዚአብሔር ፍጥረታትን ሁሉ ሰብስባችሁ ስጡት አይበቃውም። ለእግዚአብሔር ግን ሰውን ስጡት ይበቃዋል ብሏል። ውድ ስጦታ የለም ከሰው በላይ። እግዚአብሔርን ማስደሰት የምትፈልጉ ከሆነ የጠፋውን ወንድማችሁን እጁን እየጎተታችሁ አመጣችሁ ስጡት። ቅዱስ ዮሐንስ አፈወርቅ ተናግሯል፣ በደንብ አድርጎ ተናግሯል። አንድ ክርስቲያን ስለ ወንድሙ ማሰብ ከሚያቆም ፀሐይ ብርሃኗን መስጠት ብታቆም ይቀላል። ስለ ወንድማችሁ መዳን የማታስቡ ከሆነ ብሏል እሱ ራሱ ድናችኋል ብዬላ አላስብም ማለት አልዳንም ነው። ገና ከመንግስተ ሰማያት በር ነው የምንመለሰው። ወንድምህን ይዘህ ነው የምንባለው። ስለዚህ ስለ ባልንጀራ ኃጢአት ማሰብ ያስፈልጋል። እንዳትሸሹ ከአገልግሎት ሰውን የሆነ ቃል እግዚአብሔር ከመናገር እንዳትሸሹ፣ ፈገግ ከማለት እንዳትሸሹ፣ ለሰው ተስፋ ከመምከር ወደ ኋላ እንዳትሉ፣ አደራችሁን እንዳትሉ። አንድ እውነተኛ ታሪክ ልንገራችሁና አበቃለሁ። በጣም ብዙ ርዕስ ነበረ ግን ሰዓት እየሄደ ስለሆነ አበቃለሁ እዚህ ጋር። ካሊፎርኒያ የሚባል ቦታ ላይ 2007 ዓመተ ምህረት ላይ አንድ ሰው ከትልቅ ድልድዩ ላይ ራሱን አጥፍቶ ይገኛል እና ያ ሰው ኪስ ውስጥ ወረቀት ይገኛል። ወረቀቱ እንደሚል ታውቃላችሁ? ከቤቴ ተነስቼ ወደ ድልድዩ ራሴን ለማጥፋት እየሄድኩኝ ነው እና በዚህ መሃል አንድ ሰው ፈገግ ብሎ ካየኝ ወይ እንዴት ነህ ካለኝ እመለሳለሁ የሚል ነበር። ይሄ ሰው ተመልሷል? አንድ ፈገግ የሚል ሰው ስላጣ እኛ እኩልነት ነው የሚመስለን፣ መኩራት ይመስለናል። ኮስተር ብሎ መራመድ፣ ሁሉንም ሰው እንደው በቃ በትዕቢት ማናገር፣ ልኩን ነገረው ምናምን ነው እኛ ደስ የሚለን። ዝቅ የሚለው ሁሉንም ደግሞ ትውቶ ነው የሚያናገረው። ይሄ አሽቃባጭ እንደው ለሁሉ ምንትን እንደዚህ ምናምን የሚባል እንዳይመስላችሁ። የኛ ጥሩ ፊት የማንን ህይወት እንደሚመልስ የማንን ተስፋ እንደሚመልስ አናውቅ። ስለዚህ ወደ ኋላ እንዳትሉ። የሚያለቅስ ሰው ስታዩ እንዳታልፉ። እግዚአብሔር አልፏችኋል? አላለፈንም አይደል? እንዳታልፉ። ያዘነ ሰው ስታዩ እንዳታልፉ። አላቀውም ብላችሁ እንዳታልፉ። ምን ሆነ ነው ወንድም ይበሉ። ጸልዩ፣ ለጓደኞቻችሁ ለቤተሰቦቻችሁ ጸልዩ፣ ለሀገራችን ጸልዩ። ለሁሉም ሰው መጸለይ ያስፈልጋል። አንተ ስለ ወንድም ስትጸልይ እኔ ደግሞ ያንተን ጸሎት ሰማለሁ ብሏል እግዚአብሔር ብሏል ቅዱስ ዮሐንስ አፈወርቅ። ይሰማናል እኛ። ስለዚህ እነዚህን ሀዘናት ማዘን የሚገባ ሀዘን ነው። ስለ ራሳችን ኃጢአት አዝነን ንስሐ እንግባ። ስለ ወንድሞቻችን ኃጢአት አዝነን እኛም እንዳን እነሱንም እናድን። ግፋ ሰማዕታትን እያሰቡ ማዘን ተገቢ ነው። እንደ ቅዱስ እስጢፋኖስ ሰዓት ስለሌለ ነው ይህን ማላብራራላችሁ። እንደ ቅዱስ ዮሐንስ ወንጌላዊ ደግሞ የጌታን የመድኃኒታችን ኢየሱስ ክርስቶስ ዕለተ ዓርብን ስቃዩን እያሰቡ ማዘን ያስፈልጋል። ፊት ለፊታችን ሕማማት መጥቷል። ይኸውላችሁ የማይረሳ ነገር ረስተን ነው እንዲሆን ነው። እየሰማችሁኝ ነው? ልጨርስ ነው። የመጨረሻ ነጥቤ የማይረሳ ነገር ነው የረሳ ነው። የጌታ ሕመም የሚረሳ ነገር አይደለም። መሰቀሉ የሚረሳ መገረፉ የሚረሳ ነገር አይደለም። እመኑኝ፣ እሱን ከረሳን አንድንም። እሱን ከረሳን ከእውነተኛው መንገድ እንወጣለን። እውነተኛ ህይወት አንኖርም። ማሰብ ያስፈልጋል። በየቀኑ የሆንክልኝን በልቤ ዘወትር ዘክረው ዘንድ ጌታዊ ፍቅርህን ግድ በለኝ ብላችሁ ጸልዩ። አሳየኝ ሕመምህን በሉት። ቅዱስ ዮሐንስ እኮ ቁጹረ ገጽ ነው የተባሉ ለ70 ዘመን አዝኖን ይኖር አልሳቀም። አንዴ እንኳን ፊት ለፊቱ የተሰቀለው ክርስቶስ ሁል ጊዜ ይታየዋል። ምን ብሎ ይሳቅ? ምን ብሎ ይኖር? ከባድ ነው እሱን ማየት። አሳየኝ በሉት ሕመምህን፣ የተወጋው ጎንህን አሳየኝ ልዘን በሉት። ብቸኛው የሚያጽናናን በተቃራኒው ሀዘን የሆነው የጌታችን የመድኃኒታችን ስቃይ ማሰብ። ያንን ሀዘን እንድናዝን እግዚአብሔር ይርዳን። ስለ ኃጢአታችን አስበን ንስሐ እንድንገባ፣ ስለ ወንድሞቻችን ኃጢአት አስበን እንድንጸልይላቸው፣ እነሱ እንድናድን፣ ከምንም በላይ ግፋ ሰማዕታትን እያሰብን የጌታችን የመድኃኒታችን ኢየሱስ ክርስቶስን ሀዘን እያሰብን መንግስተ ሰማያት እንድንወርስ እግዚአብሔር ይርዳን። ወስብሐት ለእግዚአብሔር።